ቤተሰቦችም አርሶ አደር ናቸው። ያው ሪፈር ልጅ የተወሰነ ወራቶች ይተኛሉ። ሆኖም ግን በሽታው ሲጸናብኝ ስጠይቅ ብሩ ቢያንስ 2 ሚሊዮን ብር በላይ የሕክምና እንደሚያስፈልገኝ ነገሩኝ። በቃ ህይወቴን ተማጣ ብዬ እንጃ ብቻ ድካሙ በቃ ከፍተኛ ስለሆነ መንቀሳቀስ አልችልም። አቃተኝ። በየጊዜው ሕክምና መረረኝ። አሁን ተዚህ በሽታ ብትገላገሉ ብዬ ወደ እናንተ ድምፅ ላሰማ ቀረብኩ። ቤተሰቦቻችን አርሶ አደሮች ናቸው። እኔም ቢሆን ምንም አቅም የለኝም። ነገር ግን እህቴ ካልታከመች ደግሞ በህይወት የመቆየት እድሏ በጣም ጠባብ ነው ተብሎ ተነግሮኛል። ይህንን እየሰማሁ መቀመጥ በጣም አቃተኝ፣ ከበደኝ። ያለን አማራጭ የኢትዮጵያን ህዝብ መጠየቅ ነው ብለን የኢትዮጵያን ህዝብ ያላችሁም 5ም 10ም ተባበሩን ብለን እንጠይቃለን። በእግዚአብሔር ስም እለምናችኋለሁ። እህቴ በጣም ተጨንቃብኛለች፣ በጣም ታማለች። በሽታው በጣም ጠንቶባታል። እኔም በጣም ተጨንቄያለሁ። እህቴን በገንዘብ ምክንያት ላጣት ነው። እባካችሁን የኢትዮጵያ ህዝቦች እባካችሁን ያላችሁ በገንዘብ የሌላችሁ ደግሞ በጸሎት አግዙኝ እላለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም ጤና ይስጥልኝ። እንደምን አደራችሁ፣ እንደምን ዋላችሁ የቢችላንድ ኢትዮጵያ ተከታታዮቻችን፣ በያላችሁበት ሰላማችሁ ይብዛ። ቢችላንድ ኢትዮጵያ ጀምሯል። በዛሬ ፕሮግራማችን ትኩረት የሚያደርገው የጽድቅ በሮችን በተመለከተ እንደየሃይማኖታችን እንደየእምነታችን ገነት የሚያስገቡንን ወይም ጀነት የሚያስገቡንን በጎ ስራዎች መስራት አለብን። የዚህ ፕላትፎርም አንዱ ዓላማም ይሄ ነው። ቢያንስ የሰው ልጅ ለተቸገሩ ወገኖቻችን መድረስ አለበት በተለያየ መንገድ። በተለይ የጤና እክል ላለባቸው ወገኖቻችን ልንደርስ ይገባል። በመሆኑም ዛሬ ከምዕራብ ጎጃም አንድ እህታችን የልብ ኬዝ አለባት። ከ6 ዓመት በላይ ታማሚ ነች። ስለዚህ ወደ አዲስ አበባ ሪፈር ተጽፎላታል። ሕክምናውን የሚሸፍን ውጪ እንግዲህ የአርሶ አደር ቤተሰብ ልጅ ነኝ ነው ያለችው። እሱን ነገር እስኪ ከአንደበቷ እንስማ። እሺ፣ አመሰግናለሁ። ስሜ ሃይማኖት አታላይ ይባላለሁ። የተወለድኩት አማራ ክልል ምዕራብ ጎጃም ደንበጫ ወረዳ ነው። የኔ በሽታ የልብ ድካም ነው። በሽታውን ካወቅኩት 6 ዓመት ይሆናል እና የሪፈር ደብረ ማርቆስ ሆስፒታል ክትትል ነበረኝ። በየወሩ መርፌም የሚዋጥ አመጣ ነበረ እና ያን እየወሰድኩ እየነሳሁ ቆይቻለሁ። ግን ምንም ለውጥ የለውም። በሽታው እንደገና ተቀን ወደ ቀን እየባሰኝና የድካሙ ስሜትም እየጨመረ መንቀሳቀስ እስከሚያቅተኝ ድረስ ደረጃ ደርሻለሁ። እንዲህ በጣም ሲደክመኝ በቃ ከአቅም በላይ ሆኖብኝ እንደገና ወደ ባህር ዳር ፈለገ ሕይወት አጠቃላይ ሆስፒታል ገብቼ ምርመራውን አካሄድኩኝ። እንደገና የልብ ምርመራ አደረጉልኝ ዶክተሮች እና የልብ ኬዟን በድጋሚ ነገሩኝ። ግን በሽታው ከፍተኛ ደረጃ ደርሷልና ሰርጀሪ መሰራት አለብሽ፣ እንደዚያ ካልሆነ ግን ህይወትሽ አደጋ ላይ ሊወድቅ ይችላል ብለው ነገሩኝ። የወዲህ ማድረግ አንችልም ሕክምናውን ግን አዲስ አበባ
እንደሚሰጥ ቢነግሩኝም ሆስፒታል እንደዚህ በቃ ከፍተኛ ገንዘቡ ከፍተኛ ነው፣ ምንም ባንቺ አቅም አይደለሽም፣ ግን ሞክሪ እስቲ ብለው ሪፈሩን ጻፉልኝ እና ግን እኔም ያን ሪፈሩን ይዤ እንደዚያ ስላል በቃ ባንቺ አቅም አትችይውም የምታፈላልጊ ከሆነ ነበር ያለኝ እነሱ። እኔም ሳስበው በእኔ አቅም የማይቻል ነው። ቤተሰቦቼም አርሶ አደር ናቸው። ያው ሪፈሩን ይዤ የተወሰነ ወራቶች ይተኛሉ። ሆኖም ግን በሽታው ሲጸናብኝ ስጠይቅ ብሩ ቢያንስ 2 ሚሊዮን ብር በላይ የሕክምና እንደሚያስፈልገኝ ነገሩኝ። በቃ ህይወቴን ተማጣ ብዬ እንጃ ብቻ ድካሙ በቃ ከፍተኛ ስለሆነ መንቀሳቀስ አልችልም፣ አቃተኝ። በየጊዜው ሕክምና መረረኝ። አሁን ከዚህ በሽታ ብትገላግሉ ብዬ ወደ እናንተ ድምጤን ላሰማ ቀረብኩ እና አግዙኝ እባካችሁ። ከስር በማስቀምጠው አካውንት አግዙኝ እያልኩኝ በእግዚአብሔር ስም እጠይቃለሁ። እህቷም ትታይኛለች። ስምሽን አስተዋውቂና ምንድን ነው ያጋጠማት ችግር እስኪ በዝርዝር አስረጅኝ። አመሰግናለሁ ሀብታሙ። የእኛን ድምፅ ለኢትዮጵያ ሕዝብ ለማሰማት ፈቃደኛ ስለሆን በጣም ነው የማመሰግነው። ስለተባበረን በጣም አመሰግናለሁ። ስሜ ትርንጎ አታላ ይባላለሁ። የሃይማኖት ታናሽ እህት ነኝ። ሃይማኖትን ያመማት ልቧን ነው። የልብ ድካም ነው ያመማት። እናም በሽታው ከጀመረ 6 ዓመት ሆኗታል። ሕክምና ስታደርግ ነው የቆየችው ደብረ ማርቆስ ሪፈራል ሆስፒታል እና በባህር ዳር አጠቃላይ ሆስፒታል ፈለገ ሕይወት ሆስፒታል ማለት ነው። እና በየወሩ ክትትል ታደርግ ነበረ። መድኃኒት ነበረ፣ ዋርፋሪን ትወስዳለች። ባዛንታይን በመርፌ መልክ ደግሞ በወር አንዴ ትወስድ ነበር እና ሁሌም በየወሩ እየሄደች ታደርጋለች። እሱን ታመጣለች። ግን ከቀን ቀን በሽታው እየባሰባት ድካሙ እየጨመረ ነው እንጂ ምንም አይነት ለውጥ አልነበረም። እና እያለ አሁን መጨረሻ ላይ ለክትትል ሄዳ ሙሉ ምርመራ ተደረገላት። ሙሉ ምርመራ ሲደረግ የምርመራ ውጤቱ የሚያሳየው በጣም የልብ ቫልቭ ጥበቱ በጣም ከፍተኛ ደረጃ የደረሰ መሆኑ ያ ማለት ቅያር እንደሚያስፈልገው ነገሩን ማለት ነው። እና የሰርጂካል ኤምቪ ሪፕሌስመንት ያስፈልጋል። ሕክምናው በጣም ብዙ ገንዘብ የሚጠይቅ ነው። ባህር ዳርም አይሰጥም፣ ግን አዲስ አበባ ስለሚሰጥ ሪፈር ጻፍላችሁና ሞክሩ። የሚያግዛችሁ ሰውም ካለ ፈላልጋችሁ፣ በግል ሊከብድ ይችላል አሉን። ከዛ እሺ ብለን ሪፈሩን አጻፍ ሪፈሩን ከጻፍን በኋላ ያው ሪፈሩ ቢዘ ለሕክምና የሚያስፈልገውን ወጪ ጠየቅ። ስንጠይቅ 2 ሚሊዮን ያስፈልጋል ያው እና እሱን 2 ሚሊዮን ብር ወጪ አውጥቶ መታከም የሚያስችል አቅም የለንም። ቤተሰቦቻችን አርሶ አደሮች ናቸው። እኔም ቢሆን ምንም አቅም የለኝም። ነገር ግን እህቴ ካልታከመች ደግሞ በህይወት የመቆየት እድሏ በጣም
ጠባብ ነው ተብሎ ተነግሮኛል። ይህንን እየሰማሁ መቀመጥ በጣም አቃቃተኝ፣ ከበደኝ። ያለን አማራጭ የኢትዮጵያን ሕዝብ መጠየቅ ነው ብለን የኢትዮጵያን ሕዝብ ያላችሁም 5ም 10ም ተባበሩን ብለን እንጠይቃለን። በእግዚአብሔር ስም እለምናችኋለሁ። እቴ በጣም ተጨንቃብኛለች፣ በጣም ታማለች። በሽታው በጣም ጠንቶባታል። እኔም በጣም ተጨንቄያለሁ። እቴን በገንዘብ ምክንያት ላጣት ነው። እባካችሁን የኢትዮጵያ ሕዝቦች እባካችሁን ያላችሁ በገንዘብ የሌላችሁ ደግሞ በጸሎት አግዙኝ እላለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ይቺ ልጅ እንግዲህ እንደምናያት ወጣት ነች። ካልጋ ላይ ተሰፍታ ነው የምናያት እና በዚህ እድሜዋ ሰርታ ሀገር ወገን በምትጠቅምበት የእድሜ ደረጃ የልብ ህመም መታመም በጣም ከባድ ነው። ከዚህም የከፋ ችግር ውስጥ ያሉ ወገኖቻችን እንዳሉ እረዳለሁ። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ደግሞ ምንድን ነው የሚባለው? እስኪ የአንድ ቀን ቁርስ ይቅርብን፣ እስኪ የአንድ ቀን ምሳ ይቅርብን። በእኛ ምክንያት እስቲ የአንድ ሰው ህይወት እናድን። ብዙ ቅን ኢትዮጵያውያን እንዳሉ አውቃለሁ። ቢያንስ ይህንን ፕሮግራም ሼር እናድርግ፣ ላይክ እናድርግ፣ ሰብስክራይብ እናድርግና ለሌሎች ወገኖቻችን እናድረስ። ዛሬም ወደፊትም ቃል የምገባው ከኢትዮጵያ ከምስራቁ ጫፍ ደገሃቦር ወይም ሞያሌ አለያም ዘላንበሳ በአራቱም አቅጣጫ የሰብአዊነት ድጋፍ ላይ የሚቀርቡ ጥያቄዎች ካሉ ለእናንተው ለማድረስ በዚህ አጋጣሚ ዝግጁ ነኝ። እኔ ማገዝ ባልችል መርዳት ባልችል ለሌላ ወገኖቻችን እህት ወንድሞቻችን ማድረስ ፈልጋለሁ። በገንዘብ ምክንያት የሰው ልጅ ልናጣ አይገባም። የኛ መወለድ፣ የኛ መማር፣ የኛ የሆነ ቦታ ላይ መሆን ለሰው ካረዳህበት ምንድነው ጥቅሙ? በህይወቱ መንገዳችን ውስጥ ብዙ ነገሮች ያልተሟሉልን ነገሮች እንዳሉ ይገባኛል። ልናሳካው የሚገባን ብዙ ውጣ ውረድ እንዳለም እረዳለሁ። ግን ካለን ላይ የተወሰነች ነገር የበጎ ስራ ልንሰራ ይገባል። በዚህ መንገድም የሚሰሩ ወጣቶችን በዚህ አጋጣሚ ለማመስገን እወዳለሁ። ስለዚህ የእህታችን የሃይማኖት አታላይንም ይህንን ፕሮግራም ከተላለፈ ጊዜ ጀምሮ ሁላችንም የበኩላችንን ልናግዝ ይገባል። ገንዘብ የሌለን ደግሞ በስልክ እንኳን እየደወል ከዚህ በታች በተጻፈ ቁጥር አይዞሽ ልንላት ይገባል። ሕክምና የሚሰጠው አዲስ አበባ ነው። አዲስ አበባ የትራንስፖርት ወጪ አለ፣ የቤት ኪራይ አለ፣ የመድኃኒት መግዣ አለ እና ለሕክምና የሚከፈሉ ወጪዎች አሉ። ይህንን ከበር ማድረግ አለብን። እናንተ ያላችሁ ይቺ ልጅ ማጣት የለብንም። ማንም ከማንም ተሽሎም ሳይሆን ሰውነንና በተለይ ሃይማኖትን የመሰሉ ወጣቶች በልብ ህመም የልብ ህመም በጣም ከባድ ነው። እንግዲህ ገንዘብ ያለን በገንዘባችን፣ ገንዘብ የሌለን ደግሞ በጸሎት ልናግዛት ይገባል። የማምነው የሰው ልጅ ካልቸገረው አደባባይ አይወጣም፣ ሳይቸግረው አደባባይ አይወጣም። በእርግጥ በዚህ በሶሻል ሚዲያ ዘመን ገንዘብ ሜክ ለማድረግ ብዙ አጭበርባሪዎች እንዳሉ እናውቃለን። ብዙ አጭበርባሪዎች ገንዘብ ለመስራት ያልሆነ የፈጠራ ታሪክ እየፈጠሩ ህዝቡን የሚያሰሱትም አሉ። ይህን ሰምተናልም። በኩላሊት ህመም በሚል ሰበብ በቡድን ተደራጅተው ገንዘብ ይዘርፉ የነበሩ ሰዎችንም ሰምተናል። እንደዚህ አልጋ ላይ ተኝተው የሚረዳቸው አጥተው ወገን ዘመድ የሀገራቸው ህዝብ እንዲያገዛቸው ጥሪ የሚያቀርቡ ወጣቶችን ልናገዝ ይገባል። ብዙ ደጋግ ኢትዮጵያውያን፣ ኤርትራውያን፣ ሀበሾች የሚረዳዱበት ሀገር ነው ያለነው። በእኔ በኩል ቢያንስ የአንድ ሳምንት የምሳ ወጪዬን
አሁን በነገረችን አካውንት አስገባለሁ ማለት ነው። እኔም የምችለውን አድርጌያለሁ፣ እናንተም የምትችሉትን አድርጉ። እግዚአብሔር ፈጣሪ ማርሽ። መልካም ቀን ተመኘው። መልካም ጊዜ